ያላደረጋችሁ የቪዲዮ ወዝም ሊያመልጣችሁ ይችላል። ከዚህ በላይ ደግሞ የዓለማችንን ሚስጥር በየቀኑ አብረን እንድንፈትሽ አሁኑኑ ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አባል ይሁኑ። የደወል ምልክቷን መጫን እንዳትረሱ። ምክንያቱም እዚህ ቻናል ላይ መረጃ የሚለቀቀው ልክ እንደ አሜሪካ ድሮኖች በድንገትና ሳይታሰብ ነው። ዝግጁ ናችሁ? እንግዲያውስ ወደዚህ አስገራሚ የባህር ላይ እገታና የእስራኤል ጥቃት በቀጥታ እንለፍ። መልካም ቆይታ። የኢራን አብዮታዊ ዘበኛ IRGC በዚህ ስልታዊ በሆነው የውሃ መስመር ላይ በወሰዱት አዲስ እርምጃ በሚሊዮን የሚቆጠሩ ሊትሮች የተሰረቀ ነዳጅ የጫነ መርከብ በፋርስ ባህረ ሰላጤ ላይ መያዛቸውን ረቡዕ ዕለት አስታውቋል። ከአብዮታዊ ዘበኞች ጋር ግንኙነት ያለው ታስኒም የተባለው የዜና ወኪል አለመረጋጋት በዓለም አቀፍ ደረጃ የነዳጅ ዋጋን ሰማይ እንዲነካ ሊያደርገው ይችላል። አሜሪካ በቬንዙዌላ በኩል የኢራንን መስመር ለመዝጋት ስትሞክር፣ ኢራን ደግሞ በፋርስ ባህረ ሰላጤ በኩል የአሜሪካን ጥቅም በማጥቃት እኔ ካልሸጥኩኝ ማንም አይሸጥም የሚል መልእክት እያስተላለፈች ነው። ተመልካቾቻችን፣ አሜሪካ ማዕቀቧን እያከረረች ነው። ኢራን ደግሞ መርከብ በማገት አጽፋውን እየመለሰች ነው። የነዳጅ ጦርነት በፋርስ ባህረ ሰላጤ እስከ ካሪቢያን ባህር ድረስ ተዘርግቷል። ዶናልድ ትራምፕ ለዚህ የኢራን እርምጃ ምን አይነት ምላሽ ይኖራቸዋል? አሜሪካ ታገቱ ሰራተኞቿን ለማስለቀቅ ወታደራዊ እርምጃ ትወስድ ይሆን? የእናንተን ግምት በኮመንት ላይ አጋሩኝ። በተያያዘ ሰበር ዜና እስራኤል በድንገት በፈጸመችው ጥቃት የታጣቂ ቡድኑ ከፍተኛ የጦር መሪው መገደሉን እስራኤል አስታውቃለች። እስራኤል በድሮን በፈጸመችው ጥቃት በዓለም ዙሪያ በተለይም